ወጥ ነው። አላሁ ጀለ ወዐዝ ኢስላምን ሙሉ አድርጌዋለሁ ያለ ሜዳ ላይ ነው ዛሬ ቆመን። እዚህ ቦታ ላይ ነብዩ ሰለላሁ ዐለይሂ ዐለይሂ የመጨረሻ ወሲያቸውን አይነ አንቱም ፊ አይ የውሚን አንቱም ወፊ አይ መካንን አንቱም ወፊ አይ ሸህሪን አንቱም፣ የት ነው ያላችሁት እናንተ? በየትኛው ወር ላይ ነው ያላችሁት? የትኛው ቦታ ላይ ነው ያላችሁት? እያሉ ሰሃባዎችን እየጠየቁ ነሕኑ ፊ ዓረፋ ወፊ የውሚ ዓረፋ ወፊ ሸህሪ ዙልሒጃ እያሉ ሲሏቸው إن دماءكم وأموالكم وأعراضكم حرام عليكم كحرمة يومكم هذا وفي شهركم هذا وفي مكانكم هذا የናንተ ደማችሁ የናንተ ንብረታችሁ የናንተ ክብራችሁ ዓረፋ ሜዳ እንደተከበረው ዓረፋ ዙልሒጃ ክቡር እንደሆነው ዛሬ ዕለቱ ክቡር እንደሆነው አላህ ዘንዳ የእያንዳንዳችሁ ደምና ስጋ የእያንዳንዳችሁ ክብርና ንብረት የተከበረ ነው፣ ሐራም ነው እንዳትደፍሩት ብለው የሰው ልጆች ክብር የላቀበት የሰው ልጆች ከፍታን ነብዩ ሰለላሁ ዐለይሂ ወሰለም ከዛሬ ቀን ጀምሮ ይህንን ቦታ ይህንን ወር ይህንን መንደር እንደምታከብሩት ሁላ እርስ በርሳችሁ ተከባበሩ፣ ስጋ እንዳትበላሉ፣ የሰውን ሐቅ እንዳትነኩ፣ ክብራችሁን እንዳትደፋፈሩ ብለው ሰለዋቱላሂ ወሰላሙ ዐለይሂ የተናገሩበት መጨረሻ ላይ እጆቻችን ላይ የሚኖሩ ደካማዎችን ወኻሰተን ሚስቶችን አስመልክቶ ወሲያ የተናገሩበት ቦታ ነው። የሚስት ልዩ ቦታ መሰጠት እንዳለበት፣ ለሴት ልዩ ቦታ መሰጠት እንዳለበት፣ የሴት ክብርና ሞራል ሁሉ ተገንብቶና ተጠብቆ መኖር እንዳለበት የመጨረሻ ወሲያ የተናገሩበት ቦታ ነው። ይሄ ቦታ ዓረፋ በምንመጣበት ሰዓት እንደነዚህ አይነት ነገሮችን ታሳቢ እያደረግን መሰረታዊ የሆኑ አስተምሮች እዚህ ጋር መሰረት የተጣለባቸው ቦታ። ዓረፋ የሚለው ስያሜው ብዙ አይነት ትርጉም አለው። አንደኛ لأن الناس يتعارفون يأتون من مشارق الأرض ومغاربها ከፀሐይ መውጫ እስከ ፀሐይ መግቢያ ያሉ ሰዎች ይሰበሰባሉ፣ እዚህ ጋር ይተዋወቃሉ። ስለዚህ ዓረፋ የተባለው ለዛ ነው ይላሉ። ሌሎቹ አደም አለይሂ ሰላም እና ሐዋ ምድር ላይ ተጠፋፉ። አንደኛው ጅዳ ወረደ፣ አንደኛው ህንድ ወረዱ። ከዛ በኋላ ሲፈላለጉ ቆዩና ዓረፋ ላይ ተገናኙ። ዓረፍቱኪ ዓረፍቱከ ተባባሉ፣ አለቀ። ዓረፋ የሚለው ስያሜ ተሰጥቶ ለዛ ብዙ ነው ትርጉሙ። ያ አይደለም ቁም ነገሩ። እዚህ ጋር ስንመጣ ላቡድ አን ነዕሪፈ ረበና ወላቡድ አን ነዕሪፈ ሸራኢዐ ረሱሊላህ